ሰላም ሰላም ኢትዮጵያውያን እንዴት ናችሁ? ለመጀመሪያ ጊዜ የኢትዮጵያ ሴት ሪአክተር መጥቻለሁ። ያበዱ ቪዲዮዎችን ይዤላችሁ ቀርቤያለሁ። አዲስ መረጃ፣ ኮሜንት፣ ኤኒ ነገር በዚህ ዩቲዩብ ቻናል ይታያል፣ ይታበዳል። ላይክ፣ ሼር፣ ሰብስክራይብ። ኢትዮጵያውያን አንድ የሆነ ነገር ቻሌንጅ ላድርጋችሁ። ከዚህ በፊት ዝም ብዬ ልብስ ለብሼ ስተኛ ወይ ራቁቴን ስተኛ የመጨረሻ ህልሜ ሁሉ ተበላሽቶ በቃ ማይሆን ነገር ማይሆን እንቅልፍ ነበረ መተኛው። አንድ ቀን እስቲ ጉቺ እየለበስኩ ልተኛ ብዬ እንደዚህ ጉቺ እየለበስኩ መተኛ ጀመርኩ። አቤት የምተኛው የሰላም እንቅልፍ! አቤት 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 አቤት! ለሽ ጭንቀት የለ ምን የለ። ጉቺውን ሳውልቀው ቅዠት፣ ጉቺውን መልሼ አድርጌ ስተኛ ምቾት። አረኒስ አንተ ምን አልክ? ዴቭ ትመቸኛለህ። እስኪ ኮሜንት እናንብብ። በፑማ ሳድር ስሮጥ ነው ማድረው። እሺ እንቀጥል። ያንቺ ጉቺ የዩኒቨርሲቲ ስለብስ ሞት ቀለቀለ ብዬ ነው። እኔ ሰው ላይክ ሼር ሰብስክራይብ አድርጉኝ። ቴሊንግ ማይ ማም ኤ ሲክሬት ኦ ማይ ጋድ። አንቺ ማን የሚቀር ሚስጥር ነው አደራ ለማን እንዳትናገር። ያራ ችግር የለም። እኔ እናትሽ አይደለሁ። ውድ ተመልካቾቼ ኢትዮጵያውያን በአገር ውስጥም በውጭም ያላችሁ የምትወዱኝ የማትወዱኝ እንዴት አመሻችሁ? ዛሬ እንግዲህ ልጅ በነገረችኝ ሚስጥር መሰረት እውነት ለምን ማስታወቂያ እናሰራም? እኔም ቢቪዬ ነው። እሺ ጥያቄ ምልክት። እሺ ለምን ፎሎ አታደርጉኝም? እኔ እምቢ ብዬ ነው። እኔ ላይክ ሼር ሰብስክራይብ አድርጉኝ። ኦ ማይ ጋድ ጠፋብኝ። ይሜ እኔንም ማስታወቂያ አሰሩኝ። ይሄ ልጅ ማስታወቂያ አሰሩኝ። ምክንያቱም I am the first Ethiopian sex reactor. ዛሬ ፓኬጅ ተልኮላል፣ አብረን እንክፈተው። አትሰክሺ፣ ማንም የላከልሽ የለም። ራስሽ ነሽ ሄደሽ ያመጣሽው። ታውቂያለሽ፣ ራስሽ ነሽ ሄደሽ ያመጣሽው። ዛሬ ፓኬጅ ተልኮላል፣ አብረን እንክፈተው። አንከፍትም። አፍቻት እናቆማለን፣ ችግር የለም። እናንተ የምታቆሙትን አዳምጪ። ከኢትዮጵያ ወንዶች ማህበር የተላከውን መግለጫ በማየት የኢሴማ ማህበር መልስ ሰጥቷል። ወንዶች ማቆም ያለባችሁ ነገሮች፣ አንደኛ ያንቺ አይነት ሴት አይቼ አላቅም የሚል የሳክስ ቴክስት መላክ፣ ሚኖክሲዲን መጠቀም፣ መላጣ መሆን፣ ጺም አልባ መሆን፣ ዳሌ ባዩ ቁጥር ለሃጭ ማዝረክረክ፣ ጂም ቤት ሴት ለማማለል መግባት፣ ሴት ቤስት ፍሬንድ መያዝ፣ ለመብሰል 40 ዓመት መፍጀት፣ ጫማህን ማየት እስከሚያቅትህ ድረስ ቦርጫም መሆን፣ ኦቨር ከልክ ያለፈ ቅጥነት፣ ዳሌ ማውጣት፣ የ20 ብር የታክሲ መንገድ በ50 ብር ችፕስ ልብ እያደረጉ በግድ ወክ ማስደረግ፣ ሁሉንም ሴት እማያሉ መጥራት፣ ሲኪኒ ሱሪ መልበስ፣ እንደ አራስ ሴት ነጠላ ጫማ በካልሲ ለብሶ በየአደባባዩ መዞር፣ ጸጉርን አንጨብሮ የሰፈሩን አቧራና ብናኝ ወደ ቤት ይዞ መምጣት፣ ሽንት ቤት መስታወት ጋር ፎቶ መነሳት፣ ቦክሰር እያሳዩ ቂጥን ጥሎ መሄድ፣ ካልሲ አለማጠብ፣ ጢምቢሮ እስከሚዞር ድረስ መጠጣት፣ መቃም፣ ማጨስ፣ በሴት ዶክተር መታከም፣ እንደ ሰነፍ ደፍተር ሰውነትን በንቅሳት መሙላት፣ ቲክቶክ ላይ የሴትን ቂጥና ጡት በማየት ጊዜ ማባከን፣ የምትለብሰውን ልብስ ስታወልቅ እንደ በሶ መጨበጥ ሳይሆን ማጠፍ ጀምር። መጀመሪያ ሀዬ ጊሽጣራስ ይሄ ሁሉ ነገር አቁሙ መጀመሪያ ወንዶች። የኢሴማ ማህበር ግን አንድ ነገር አስተካክሉ። ምክንያቱም እንደኔ አይነት ሴት የትም አትገኝም። እንዴ ሉክሜ እኔ የሚመስላል የለም። ስለዚህ አይታቅ ሌላን ያየው እንዴ በጸባይ ከሆነ አይ ዊል አክሰፕት። ግን እንደኔ አይነት የለም። ኬት ይመጣን እንዴ ወይን ደ ጃክሰን ስሊፕ። አንቺ ደግሞ ሁልጊዜ በትራንስፖርት የምታሳቢው ነገር አለ። ታክሲ ካጣውስ ታዲያ በባጃጅ መምጣት ነው። ባጃጁን እስካጣው ምን ላድርግ እንዴ? ካልሆነ በፈረስ ጋር ፈረስ ጡመን አይመለ ንጉስ ካወጦና አቮካዶ በፓፓያ ቀልቀላል ለምን አንበላ? አንድ ጊዜ ታምፕስ በኢየሱስ ማን ይፈሰው በፔርስ ኦ ፔርስ ማይ ጋድ ይሜ ፔርስ
ፔፕሲ የኔ ህይወትና ያንተ ሹራብ መቼ ነው የሚቀየረው? ወይኔ ሀበሻ ማይ ጋድ ዋት አረ ወላሂ አንተ አለቀህልኝ አለቀህልኝ ከኔ ራስ ላይ አልወርዳለ ከኔ ላይ ኦ ማይ ጋድ ማይ ጋድ ሳቄ ተሰባብ ወይኔ ሳቄ ጠፋብኝ። ኮመንት ሴክሽን ለመጋጨት ለምን አራተኛውን መሬት ሁላችንም በዚህ ኢኝ ብለናል። እኔ በማስኪ ኢኝ ብያለሁ። ኢትዮጵያ ውስጥ ስራ እየሰራው ደስተኛ ሆኜ ይኖራለሁ። የዝናሽ ልጅስ የዝኑ ባልስ ዲፕሬሽን የሆነ ህይወት ይመቻችሁ።